ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች፣ በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ የማስታወቂያ መልእክት እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት በቀዳሚነት የምታዳምጡት መረጃ ኢትዮጵያ የአየር ኃይሏን በከፍተኛ ሁኔታ ማጠናከሯን ነው። በተለይም ሐረር ሜጋ እየተባለ በሚጠራውና በቢሾፍቱ በሚገኘው የአየር ኃይል ጣቢያ ውስጥ የመንደርደሪያ ማስፋፊያ ግንባታ መከናወኑ ተገልጿል። በተጨማሪም የድሮን ምርት በኢትዮጵያ ውስጥ በከፍተኛ ሁኔታ ቀጥሏል። ዝርዝሩን እናያለን። በሌላ በኩል የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በአሁኑ ፕሬዝዳንት ትራምፕ ምክንያት ሀገራችን ጨለማ ውስጥ ገብታለች ማለታቸው መነጋገሪያ ሆኗል። በትራምፕና በሩሲያ መካከል ያለው ውጥረትም ቀጥሏል። ሩሲያ ለወራት በአየር ላይ መቆየት የሚችል አዲስ አይነት ሚሳኤል ማስታወቂያዋን ተከትሎ ፕሬዝዳንት ትራምፕ የጦር መርከቦቻቸውን ወደ ሩሲያ ድንበር በማስጠጋት ምላሽ ሰጥተዋል። እንዲሁም በተለያየ ጉዳይ ተታለው በማይናማር የሚገኙ ኢትዮጵያውያንን የተመለከተ መረጃ ይኖረናል። አብረን እንከታተለው። ሀገራችን አሜሪካ በትራምፕ ምክንያት ጨለማ ውስጥ ገብታለች ሲሉ የቀድሞ ፕሬዝዳንት ጆ ባይደን መናገራቸው ተሰምቷል። ባይደን በቦስተን ከተማ የሕይወት ዘመን ሽልማት በተበረከተላቸው ወቅት ባደረጉት ንግግር ዶናልድ ትራምፕን ክፉኛ ተችተዋል። ወዳጆቼ፣ አሁን ሀገራችን ጨለማ ውስጥ መግባቷን መደበቅ አልችልም ያሉት ባይደን በትራምፕ ምክንያት ሀገሪቱ ጨለማ ውስጥ ብትገባም ወደ እውነተኛ ማንነቷ መመለሷ አይከርም ብለዋል። ይህ በእንዲህ እንዳለ ሩሲያ በትላንትናው ዕለት ቡሬቬስትኒክ የተሰኘ አስፈሪ ሚሳኤል መሞከሯን ተከትሎ ፕሬዝዳንት ትራምፕ ምላሽ ሰጥተዋል። ትራምፕ በፕሬዝዳንታዊ አውሮፕላናቸው ውስጥ ለጋዜጠኞች ሲናገሩ እነሱ ከኛ ጋር ጨዋታ ላይ አይደሉም፣ እኛም ከነሱ ጋር ጨዋታ ላይ አይደለንም ብለዋል። አሜሪካ 2 የኒውክሊየር ሰርጓጅ መርከቦችን ወደ ሩሲያ ድንበር በማስጠጋቷን በመጥቀስ እኛ እንደ ሩሲያ ሚሳኤል 8000 ማይል መጓዝ አያስፈልገንም፣ እዚያው አጠገባቸው ነው ያለነው ሲሉ አስጠንቅቀዋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ይህ አዲስ ሚሳኤል በትንሽ የኒውክሊየር ኃይል ማመኛ የሚሰራ ሲሆን ገደብ የሌለ ርቀት መጓዝ የሚችልና በአየር ላይ ለወራት በመቆየት ከማይገመት አቅጣጫ ጥቃት መፈጸም የሚችል ነው። የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በበኩላቸው አውሮፓውያን በትራምፕ አስተዳደር ላይ ጫና በማሳደር ከሩሲያ ጋር የሚደረገውን ሰላም ድርድር ለማደናቀፍ እየሰሩ ነው ሲሉ ወርፈዋል። ወደ ሀገር ውስጥ ዜና ስንመለስ የኢትዮጵያ አየር ኃይል በቢሾፍቱ በሚገኘው ሐረር ሜዳ ጣቢያ ላይ ተጨማሪ 1 ኪሎ ሜትር የመንደርደሪያ ግንባታ ማከናወኑ ተሰምቷል። ቀደም ሲል 3.1 ኪሎ ሜትር የነበረው መንደርደሪያ አሁን ወደ 4.1 ኪሎ ሜትር አድጓል። ይህም ከቦሌ ዓለም አቀፍ አውሮፕላን ማረፊያ በ300 ሜትር ብልጨት እንዲኖረው አድርጎታል። ኢትዮጵያ አየር ኃይሏን በኢንፍራስትራክቸርና በሰው አልባን አውሮፕላኖች ወይም ድሮኖች በማዘመን ላይ መሆኗ ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት እንደገለጹት ሀገሪቱ ለቅኝትና ለጥቃት የሚያገለግሉ የተለያዩ የድሮን ሞዴሎችን በከፍተኛ ሁኔታ እያመረተች ትገኛለች። በመጨረሻም በማይናማር በኬኬ በተባለው አማጺ ቡድን ካምፕ ውስጥ በእገታ ላይ የሚገኙ ኢትዮጵያውያንን የተመለከተ መረጃ አለን። ማይናማር መከላከያ ጦር በቅርቡ በዚህ ካምፕ ላይ የድሮን ጥቃት መፈጸሙ ተዘግቧል። እንደ መረጃ አክብራዎች ገለጻው ከሆነ ጥቃቱ የተፈጸመው ኢትዮጵያውያኑ ከካምፕ ወጥተው ወደ ሌላ ቦታ ከተዘዋወሩ በኋላ መሆኑን ተከትሎ በዜጎቻችን ላይ የደረሰ ጉዳት የለም። በአሁኑ ወቅት ወደ 1000 የሚጠጉ ኢትዮጵያውያን ከዚህ ካምፕ መውጣታቸው ተገልጿል። ከነዚህም መካከል 97ቱ ወደ ሚሶት ከተማ፣ 250ው ደግሞ ወደ ታይላንድ ድንበር በኤጀንሲዎች እገዛ ተሻግረዋል። ይሁን እንጂ አሁንም በካምፕ ውስጥ ተይዘው የሚገኙ የአካልም ሆነ የስነ ልቡና ጉዳት የደረሰባቸው ልጆች እንዳሉ ተመልክቷል። ወላጆች ልጆቻቸው ወደ ሀገራቸው የሚመለሱበት አፋጣኝ መፍትሄ እንዲፈልጋቸው ተማጽኗቸውን እያቀረቡ ይገኛሉ። ማይናማር ጦሩ በቅርቡ ባካሄደው ኦፕሬሽን ከ2000 በላይ ሰዎችን በቁጥጥር ስር ማዋሉና 30 የስታርሊንክ የኢንተርኔት ሳተላይቶችንም መያዙን አስታውቋል። ክቡራን አድማጮች፣ ለሰዓቱ የነበሩን አጫጭር መረጃዎች እነዚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት የዓለም ቸርን ቆዩ።